ዛሬ በአዲስ አበባ ዩኒቨርሲቲ ቴሌግራም ግሩፕ ላይ የኢትዮጵያ ፋርማሲ ተማሪዎች 25 መውጫ ፈተና ተብሎ የተለቀቀውን ጥያቄ በትንሹ በክፍል አንድ መልስና ማብራሪያ እናያለን። ስለዚህ ቀጥታ ወደ ጥያቄው እንገባለን። የመጀመሪያው ጥያቄ ምንድነው? 65 years old woman come to a private clinic for echocardiography study. She is worried about her diabetes complication and her history of cardiovascular disease. Otherwise, she is healthy. ይላል። She has medical history of well controlled type 2 diabetes for the last 3 years, and the cardiologist told her that her echocardiography and physical examination results are normal. However, her BMI is 32 kilograms per meter square. What is the most likely diagnosis in this ሲለና በምርጫው የተቀመጡት የአሜሪካን ሄርት አሶሲዬሽን ሲኤችኤፍ ክላሲፊኬሽኖች ናቸውና ፔሸንት ለዚች ፔሸንት ኤኮካርዲዮግራፊን ፊዚካል ኤግዛሚኔሽን ኖርማል ነው ማለት there is no structural abnormality, also there is no prior current signs or symptoms of the CHF or cardiac disease. ስለዚህ ፔሸንቷ ምንድነው ዲኤም አለባት፣ ኦቢስ ናት፣ ምንድነው ፋሚሊ ሂስትሪ አለባት። እቺ ፔሸንት ለዛ ምንድናት ማለት ነው አዘ ሪስክ ናት ማለት ነው። ፔሸንት ዛተር አዘ ሪስክ ያሉት በስቴጅ ኤ ላይ ነው ክላሲፋይ የሚደረጉት ማለት ነው። ስለዚህ መልሱ ዲ ይሆናል ማለት ነው። ሌላውን በምናይበት ጊዜ ማለት ነው በስቴጅ ቢ የሚመደቡት ምንድነው ካረንት ኦፍ ፊሎ ሳይንስ ኦፍ ሲምፕተምስ የላቸውም፣ ግን ስትራክቸር አብኖርማሊቲ ያለባቸው ማለት ነው። ለምሳሌ ሌፍት ቬንትሪኩል ሃይፐርትሮፊ ካለባቸው፣ ማይኦካርዲየም ኢንፋርክሽን ካለባቸው፣ ሪዱስድ ኢጀክሽን ፍራክሽን ካለባቸው በስቴጅ ቢ ላይ ነው የሚመደቡት ማለት ነው። ስቴጅ ሲ የሚባሉት ምንድነው ካረንት ሳይንስ ኦፍ ሲምፕተምስ ኦር ፕሪዮ ሳይንስ ኦፍ ሲምፕተምስ ያለባቸው ስትራክቸር አብኖርማሊቲም አለባቸው ማለት ነው። እነዚህ ፔሸንቶች ምንድናቸው? ለምሳሌ ኤዴማ ዴቨሎፕ ያደረጉ ሊሆን ይችላሉ። ደግሞ በጣም የሚያደክማቸው ፋቲግ ምናምን ካርዲናስ ሲምፕተምስ የሚባሉ አሉ አይደል? እነሱን የሚያሳዩ ናቸው። ደግሞ ስትራክቸር አብኖርማሊቲም ያለባቸው ናቸው ማለት ነው። ስቴጅ ዲ ላይ ያሉት ምንድናቸው? ጋይድላይን ዳይሬክትድ ሜዲካል ቴራፒ እየወሰዱ ሆስፒታል ብዙ ጊዜ ማለት ሆስፒታል የሚመጡ ማለት ነው። ከዛ ባሻገር ምንድናቸው? እነዚህ አድቫንስድ ሄርት ፋይለር ነው የሚባሉት ጋይድላይን ዳይሬክትድ ሜዲካል ቴራፒውንም ኢንቶለራንት የሆኑ ናቸው ማለት ነው። ኢንቶለራንት የሆኑት በስቴጅ ዲ ላይ ነው የሚመደቡት ማለት ነው። ወደ ሁለተኛው ጥያቄ ስናልፍ ማለት ነው ድራግ ኢንፎርሜሽን ፋርማሲስት ዴቨሎፕድ ኤዱኬሽናል ማቴሪያል ኦን ፕሮፐር ሃንድሊንግ ኤንድ ኢንጀክሽን ኦፍ ኢንሱሊን ፎር ፔሸንትስ ይላልና the target audience have low literacy to comprehend written material. What is the most appropriate means of addressing the information to the patients? A. Posting on the hospital DIC website. B. Posting written material at the patient's waiting area. C. Distributing patient education material to patients. D. Platform presentation using audio visual materials. ምንድነው ጥያቄ የምለው አንድ የድራግ ኢንፎርሜሽን ፋርማሲስቱ ምንድነው የመማሪያ ማቴሪያል ነው ያዘጋጀው። በምን ዙሪያ ነው? በኢንሱሊን እንዴት በኢንሱሊን አያያዝና በኢንሱሊን አጠቃቀም ዙሪያ ማለት ነው ለታካሚዎች። ስለዚህ እሱ የፈለጋቸው ማለት ነው አውዲየንሶች ወይም ታካሚዎች ምን አይነቶች ናቸው? የተጻፈውን ነገር በደንብ ለመረዳት ትንሽ ላው ሊትሬሲ ያለባቸው ናቸውና የመረዳት አቅማቸው ላው የሆነባቸው ናቸው። ስለዚህ ምን አይነት ሜተድ ነው መጠቀም ያለባቸው ይላልና እነዚህ ኤ ላይ ቢ ላይ ሲ ላይ ያሉት ሁሉ ሪትን ማቴሪያል ነው የሚያካትቱት ማለት ነው። ዲስትሪቢዩቲንግ ፔሸንት ኤዱኬሽን ማቴሪያል ቱ ፔሸንትስ የሚለው በሲ ላይ ያለው ምንድነው ሲል ምናምን ሊሆን ይችላል ባት ግን ዜር ኢዝ ሪትን የሆነ ካፕሽን ምናምን ይኖራልና የመረዳት አቅማቸው አሁንም ላው ነው የሚሆነው። ስለዚህ ዲ ላይ ያለው ምንድነው አውዲዮ እና ቪዥዋል ማቴሪያሎችን በመጠቀም ፕላትፎርም ማዘጋጀት ማለት ነውና ይሄ ቪዲዮ ምናምን በማዘጋጀት በአውዲዮ መልክ ማቅረብ ነው። በጣም ጥሩ ሜተድ ነው። ስለዚህ the most appropriate means ዲ ነው ማለት ነው። መልሱ ዲ። ወደ ሶስተኛው ጥያቄ ስናልፍ a mother took her 5-year-old child to a nerve clinic for fever, watery diarrhea and nausea of 2 days duration. A physician diagnosed the child as acute gastroenteritis and prescribed cotrimoxazole 240 mg for 5 ml suspension to be taken as 5 ml of VID for 5 days. What's the most appropriate patient counseling in this case? As A, avoid eating cheese and eggs. B, take it before meal. C, take it with fatty meal. D, shake it well before use ነው። ስለዚህ ምንድነው ሳስፔንሽን ነው እየወሰዱ ሞር ኦፍ ዘ ታይም ብዙ ጊዜ the most common የሆነ the most appropriate የሆነ patient counseling ምንድነው shake it well before use ነው። ምንድነው እንደዚህ የሚባለው ሼክ ካልተደረገ ሳስፔንሽን ነውና ሴትል ዳውን ይሆናል። አክቲቭ ኢንግሪዲየንቱ ሴትል ዳውን ስለሚሆን ለምሳሌ እቺ ፔሸንት በመጀመሪያው 2 ቀናት ውስጥ ማለት ነው ከ5 ቀን በመጀመሪያው 2 ቀናቶች ውስጥ አክቲቭ ኢንግሪዲየንት የሌለውን ነገር መውሰድ ትችላለች፣ ወይም ላው ኮንቴንት ኦፍ አክቲቭ ኢንግሪዲየንት ያለው ነገር መውሰድ ትችላለች
ትወስዳለች ሼክ ካላደረገች ማለት ነው። ሶስተኛው ቀን ላይ ትንሽ አክቲቭ ኢንግሪዲየንት ያለው ነገር ትወስዳለች። አራተኛውና አምስተኛው ቀን ላይ ሃይ ዶዝ ነው ኦቨርዶዝ ማለት ነው መውሰድ ትችላለች በ5 ml ውስጥ ማለት ነው። ስለዚህ ሼክ ማድረግ አለበት። ሼክ ጀንትሊ ቢፎር ዩዝ ሲሆን ምንድነው ዩኒፎርም ዲስትሪቢዩሽን ይኖረዋል ማለት ነው እንትን ላይ ማለት ሳስፔንሽኑ ማለት ነው። እና ለዛ ነው ሼክ ኢት ቢፎር ዩዝ አንሰር ይሆናል ማለት ነው ዲ። አራተኛው ጥያቄ ጁኒየር ፋርማሲስት ሪሲቭድ ፕሪስክሪፕሽን ኦርደሪንግ አውግመንቲን or amoxicillin clavulic acid 312.5 milligram per 5 ml suspension 5 ml FOTID for 7 days. The medication was available in powder form to be reconstituted immediately before use, and the pharmacist counsels the patient, including storage condition, has based on the patient's information leaflet, which states store at temperature of 12 degrees centigrade to 8 degrees centigrade after reconstitution. What's the best storage condition to counsel the patient for this product? ምንድነው አንድ ጁኒየር ፋርማሲስቱ ፕሪስክሪፕሽን ወስዶ አጉመንቲን ነው ዲስፐንስ ያደረገው እና ካውንስል ለማድረግ ፈልጎ ሊፍሌት አውጥቶ ሲያነብ ስቶሬጅ ኮንዲሽኑ ምን ነው የምለው 2 ዲግሪ ሴንቲግሬድ ቱ 8 ዲግሪ ሴንቲግሬድ ላይ መቀመጥ አለበት ማለት ነው። ሪኮንስቲቱት ከተደረገ በኋላ መቀመጥ አለበት ይላል። ስለዚህ 2 ሴንቲግሬድ ቱ 8 ዲግሪ ሴንቲግሬድ የሚለውን ለፔሸንት ለመናገር ኢትስ ኖት እንትን አይደለም ግልጽ አይደለም ለፔሸንቶች እንደዛ መናገር እና ስለዚህ ግልጽ የሆነ ቋንቋ ለመናገር ምንድነው 2 ዲግሪ ሴንቲግሬድ ቱ 8 ዲግሪ ሴንቲግሬድ ማለት በፍሪጅ መቀመጥ አለበት ማለት ነው። ሪፍሪጀሬተር ላይ መቀመጥ አለበት ማለት ነው። ስለዚህ ሞስት ኦፍ ዘ ታይም ቲአይዲ ነው ተጠቀሙት ማለት ነው። ለ7 ቀን ነው ቲአይዲ የሚጠቀሙት አሁን ወጥቶ አውቶማቱ የሚጠቀሙበት ስለሆነ ምን ማድረግ አለበት በአፈር ሼልፍ ላይ መቀመጥ አለበት። ምክንያቱም ምንድነው ብዙ ሰዓት የማይቆይ ስለሆነ በላወር ሼልፍ ላይ ከተቀመጠ ቴምፕሬቸር ቫሪዬሽኑ ማለት ነው አሁን አውቶ ሲያገቡ ቴምፕሬቸር ቫሪዬሽን አለውና አዛታ ምንድነው ሪኮንስቲቱት የተደረጉ አክቲቭ ኢንግሪዲየንቶችን ማለት ነው ኤክሲፈንቶችን ቢሆኑ ማለት ሊበላሹ ይችላሉ። ለዛ ምንድነው አፐር ሼልፍ ላይ ነው ኦር ሚድል አካባቢ ላይ ማስቀመጥ አለባቸው። ቨርቲካልም ይሁን ሆሪዞንታል ፕሪዝም ይሁን በአፐር ሼልፍ ኦር በሚድል ላይ ማስቀመጥ አለባቸው ማለት ነው። አንሰሩ ዲ ነው። አምስተኛው ጥያቄ a client having eczema has come to the pharmacy with a prescription from a dermatologist requesting extemporaneous 5 gram sulfur ointment to be applied on the affected area twice daily for 2 weeks. The prescription has been stated as salicylic acid 2%, sulfur 3%, petrolatum to prepare 5 gram of ointment. What is the amount of salicylic acid required to prepare the request amount? So ምንድነው አንድ ደርማቶሎጂስት ማለት ነው ኤክሴማ ላለበት ፔሸንት አንድ ፕሪስክሪፕሽን ጽፎ ነው ወደ ኮምፓውንዲንግ የላከው 5 ግራም ሳልፈር ኦይንትመንት አዘጋጁ ብሎ ነውና ይሄ 5 ግራም ሳልፈር ኦይንትመንቱ ሳሊሳሊክ አሲድ 2% መያዝ አለበት፣ ሳልፈር 3% መያዝ አለበት፣ ፔትሮሊየም እስከ 5 ግራም ማለት ነው የቀሩትን መሙላት አለበት ይላልና የሳሊሳሊክ አሲድ መጠኑ ስንት ነው የሚሆነው ነው የሚለው ነውና የሳሊሳሊክ አሲድ መጠኑ ስናይ እንዴት ነው የሚሆነው ሶሉሽኑ ቶታል አማውንት ኦፍ ሳልፈሩ 5000 ነው ሚሊግራም ነው የታዘዘው ማለት ነው። ሳሊሳሊክ አሲዱ 2% ተጠቀሙ ነው ያለው። ስለዚህ 2% ሳሊሳሊክ ሳሊሳሊክ አሲድ 2% ለመጠቀም ምንድነው የምናደርገው 0.02 ታይምስ 5000 ሚሊግራም ነው ዛት ሚንስ 100 ሚሊግራም ይሆናል። the answer is A. thank you ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ባካችሁ። ወደ ጥያቄ ቁጥር 6 እንሄዳለንና 76 years old woman with heart failure and type 2 diabetes mellitus was admitted to medical ward due to new onset of non-valvular atrial fibrillation and prescribed warfarin. What is the most likely medical history that justifies initiation of warfarin for these patients? A. Prevention of stroke. B. Prevention of ventricular fibrillation. C. Prevention of chronic kidney disease. ዲ ኬሚካል ዲስ እና ምንድነው አንድ ዲኤም እና ታይፕ 2 ዲኤም እና ሄርት ናውን ሄርት ፋይለር የሆነ ፔሸንቷ ምንድነው ናን ቫልቭላር አትሪያል ፋይብሬሽን ዴቨሎፕ አድርጋ መጣለች። ፊዚሻኑ ዋርፋሪን ነው ያዝላትና ለምንድነው ዋርፋሪን ያዝላት የሚለው ነው። ናን ቫልቭላር አትሪያል ፋይብሬሽን ምንድነው ሞስት ኦፍ ዘ ታይም አፕሮቹ ምን አይነት አፕሮች ነው አትሪያል ፋይብሪሌሽን ለመቀነስ ማለት ነው ዋን በስት አፕሮች ተብሎ ኤቢሲ ሜተድ ነው የምንጠቀመው ማለት ነው። ኤቢሲ ላይ ምንድነው ኤ ላይ አንቲኮአጉላንት ኦር አቮይድ ስትሮክ የሚለው ነው። ቢ ላይ ደግሞ ቤተር ሲምፕተም ኢምፕሩቭመንት ነው መኖር አለበት። ሲ ላይ ደግሞ ምንድነው ኮሞርቢድ ኮንዲሽኖች ማለት ነው ማናጅመንት ነውና ስለዚህ ምንድነው አትሪያል ፋይብሪሌሽን ባላለበት አንቲኮአጉላንት ኦር ዋርፋሪን ማዘዝ ለምንድነው ፎር ዘ ፕሪቨንሽን ኦፍ ዘ ስትሮክ ነው። መልሱ ኤ ነው።
ወደ ሰባተኛው ጥያቄ ስናልፍ a 50 years old diabetic male patient was initiated on amitriptyline for treatment of neuropathic pain. He is working as machine operator in an organization. He came to pharmacy complaining of being asleep at work and asked whether the new medicine he started causing the sedation. What is most likely drug information category request in this patient? እዚህ ጋር ምንድነው 50 ዓመት ዲኤም ያለበት ፔሸንት ኒውሮፓቲክ ፌኑን ዴቨሎፕ አድርጎ መጥቶ አሚትሪፕቲሊን ነው የወሰደው እና አሚትሪፕቲሊን ከወሰደ በኋላ እንቅልፍ አስቸገረው። ስለዚህ ምንድነው ነው ድራግ ኢንፎርሜሽን ካቴጎሪ ይሄ ሰውየው የፈለገው የድራግ ኢንፎርሜሽን ካቴጎሪ ምንድነው? ኤ ድራግ አድሚኒስትሬሽን፣ ቢ ፖይዘኒንግ ኤንድ ቶክሲኮሎጂ፣ ሲ ኢንዲኬሽን ኦፍ ቴራፓቲክ ዩዝ፣ ዲ አድቨርስ ድራግ ሪአክሽን። ሶ አሚትሪፕቲሊን ብዙ ጊዜ ምንድነው ኢትስ ሳይድ ኢፌክት ኦፍ ኢትስ አድቨርስ ድራግ ሪአክሽን ኢዝ ዋን ኦፍ ኬዚንግ ሴዴሽን ነው። ስለዚህ እዚህ ፔሸንት ማለት ነው ይሄ ፔሸንት ተፈልጎ የመጣው ድራግ ኢንፎርሜሽን አድቨርስ ድራግ ሪአክሽን ይሆናል። አንሰሩ ዲ ነው። ስምንተኛው ጥያቄ 23 years old man reports an exacerbating heartburn and regurgitation. He has been self-medicating with omeprazole 20 mg before his breakfast for the last 2 weeks, but nighttime symptoms are still not improved. His weight is 80 kg and his height is 180 cm. He has no known drug allergies. What is the next most appropriate step in the care of this patient? ስለዚህ ይሄ አንድ የ23 እድሜ ወጣት ማለት ነው ሰውየው ሄርት በርኑ እና ሪገርጊቴሽኑ ኤግዛዘርቤት ሆኖ ነው የመጣው። ዛት ሚንስ ፔሸንት ውስጥ ጀርድ ዴቨሎፕ አድርጎ ነው የመጣው እና ኦሜፕራዞል 20 ሚሊግራም ላለፉት 2 ሳምንት እየወሰደ ነበር ከቁርስ በፊት። አሁን ግን ምንድነው ማታ ማታ ያሉ ሲምፕተሞች ማታ ኢምፕሩቭድ አልሆነም ነው። ዌይት እና ሄይትን ስናይ ፔሸንቱ ማለት ነው ቢኤምአይ ወደ ኖርማል ነው። ድራግ አለርጂ ምናምን የለበትም እና ይሄ ፔሸንት ምን ማድረግ አለበት ነው አሁን ይሄ እነዚህ ናይስ ሲምፕተሞችን ማጥፋት ማለት ነው። አንደኛው ኤ ምን ይላል አቮይደንስ ኦፍ ትራይገር ፉድ አይተምስ፣ ቢ ፕሮቲን ሪስትሪክሽን፣ ሲ ካሎሪክ ሪስትሪክሽን ቱ ሉዝ ዋይት እና ዲ አዲሽን ኦፍ ኦሜፕራዞል ቢፎር ዘ ኢቭኒንግ ሚል ነው። ዋት ዲፓሩ 12 ሪኮመንድ የሚያደርገው ምንድነው ናይት ታይም ላይ ያሉ ሲምፕተሞችን ለማጥፋት አዲሽን ኦፍ ኦሜፕራዞል ቢፎር ዘ ኢቭኒንግ ሚል ኢዝ ሪኮመንድድ ነው ማለት ነው። አንድ ሰው ዳይሊ እየወሰደ እምቢ ካለ ቢአይዲ መውሰድ አለበት ማለት ነው። ናይት ታይም መጨመር አለበት ማለት ነው። ፕሮቲን ሪስትሪክሽን፣ ካሎሪክ ሪስትሪክሽን፣ አቮይደንስ ኦፍ ትራይገር እዚያ ማለት ነው ምንድነው ናን ፋርማኮሎጂካሊ ትንሽ ያቆኒ ኢፌክት አለባቸው ግን ናይስ ሲምፕተሞችን ለማጥፋት ሞሮዝ ወጣ ምንድነው አዲስ ማድ ማድረግ ነው። ስለዚህ ፔሸንቱ ቢአይዲ መውሰድ አለበት ማለት ነው። ሶ ዘጠነኛው ጥያቄ 45 years old man was admitted to an emergency department due to ischemic stroke. His blood pressure is 200 by 10 100 milligram mercury. He arrived at the emergency after 3 hours of symptoms onset. He has no known contraindication to fibrinolytic therapy. Thus, altiflex was planned for this patient. What is the immediate blood pressure goal before initiating altiflex in this case? እና አልቲፍሌስ ለመስጠት ምንድነው ወደ ሆስፒታል የመጣበት ሰዓቱ ኦንሴት ኦፍ ሲምፕተም በስንት ሰዓት ውስጥ ነው? 4 ተኩል ውስጥ ይሰጣል። እድሜው ከ18 በላይ መሆን አለበት። እና ይሄ ፔሸንት ምንም የሚከለክለው ሌላ ፊብሮላይቲክ ቴራፒ ማለት እንዲወስድ ኮንትራንዲኬት የሚያደርጉ የተለያዩ ማለት ሌሎች ምንም አይነት እንትኖች የለባቸው። ስለዚህ ፔሸንቱ ይሄን አልቲፍሌስ ለመውሰድ ማለት ነው ቢፒው እንዴት መደረግ አለበት ነው ቢፎር ኢኒሺየቲንግ አልቲፍሌስ ወዴት መድረስ አለበት ነው ኢሚዲየት ብለድ ፕሬሸሩ ወደ 185 በ110 መሆን አለበት አልቲፍሌስ ማለት ነው። ሶ አልቲፍሌስ ከወሰደ በኋላ ለ24 ሰዓት በስንት መቆየት አለበት ማለት ነው? አሁን በ180 በ105 ከዛ በታች ሆኖ ማለት ነው መቆየት አለበት። ስለዚህ እዚህ ጋር ምንድነው ለዚህ ፔሸንት አልቲፍሌስ ከመስጠታችን በፊት ወዴት ማውረድ አለብን? ወደ 180 በ110 ማውረድ አለብን ማለት ነው አልቲፍሌስ ለመስጠት ማለት ነው። ስለዚህ ይሄ እነዚህ ሁሉ እንደ ፓርት 1 የቀረቡ ጥያቄዎች ናቸው። በፓርት 2 የቀሩትን ማለት ነው ይዘንላችሁ እንመጣለን ማለት ነው። እንደዚህ 9 ጥያቄ ምናምን እንሰራ ከሆነ በጣም ትንሽ ስለሚሆን ሰፋ አድርገን ማለት ነው በፓርት 2 ይዘንላችሁ እንመጣለን። አሁን ደግሞ አብሮነታችሁን ከኛ ጋር አድርጉ። ላይክ ሼር ማድረግ እንዳይረሳ። አዲስ ከሆናችሁም ደግሞ ሰብስክራይብ አድርጉ። እናመሰግናለን ከልብ